የምትጫወትባትን ሱመያ ላይ እንዴት እንደምትቀልድባት እኔ አንተ ላይ ደግሞ እኔ የምቀልድብህ አንተ ላይ አሁን ገብቼ ነው ልግባና ያው ያስወለድካት ድጋሚ እንድትወልድልህ ነው ልጅቷን የታረቅሻት ብለህ የምትለው ምንድነው? ታሪው ሆነ ሱመያ እውነት መስላታል። ተመልካች እውነት ባይሆን እኔ እንደዚህ እኮ አልናገርም። ሰላም አሁን እኔ ደግሞ ይሄን ድረስ እየለፋው ይሄን ሁሉ ወጪ ያወጣው የምመጣው ለህዝቡ ይፋ ለማድረግ ነው። እውነታውን ላወጣ ነው። አንተ አግብተህ ጨርሰህ እኔ ልንገርህ አንተ ጉድጓድ ውስጥ ብትቀብራት እኔ ከጉድጓድ ውስጥ አወጣታለሁ። ከጉድጓድ ውስጥ ፈልቅቄ አወጣታለሁ። ምንም እንደማታመልጠኝ ግን እወቀው። እኔ ደግሞ አሳያለሁ። ይሄንን በተግባር ነው ባሳይክ። እሺ? በተግባር ደግሞ አሁን የልጅ እናትን የምትላትን ደግሞ እሷን መቼም አታገኛትም። አንተ ደግሞ አግብተህ ከሆነ እኔ ብትቀብራትም እሷን ያገባትን ሴት አገኛታለሁ። በቃ አገኛታለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ነው? ባላችሁበት ሰላማችሁ ብዝዝት ይበልልኝ እና ደግሞ ሰብስክራይብ ለምታረጉኝ ማሻአላ በጣም ነው የማመሰግናችሁ። አላህ ጀዛችሁን ይክፈል። ላይክም ለምታረጉ አላህ ጀዛችሁን ይክፈል። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ ማለት ነው። እና ዛሬ በሰላም ይዤላችሁ መጥቻለሁ። ሰላምን ታውቃታላችሁ አይደል? የሱመያ ጓደኛ ናት ማለት ነው። እንስቷ መሀላቸው እየሄደች የምታጣላ የለያየችው እሷ ናት። ሲጀመር እሷ ብንልም ምንም የሚያሳፍር ነገር የለውም ማለት ነው። ሰኢድን ራሱ ምን ትላለች? ሰኢድን ራሱ ለምን ትከተለዋለች? እኔ የሚገርመኝ ሴትዮ ምን ትለዋለች? አሁንም የበፊቷን ልጅ ወንድ ልጅ ወልዷል ትመርመርልኝና ማወቅ እፈልጋለሁ ብላ ነበር ከዚህም በፊት ሱመያ። ከዛ አጣራለሁ ብሎ ሲሄድ እሷ ቀድማ ሄዳ ልጅቷን ደበቀቻት ማለት ነው፣ ቀበረቻት። ለምንድን ነው ይሄ ያስፈልገው? ማለት እውነቱን ማወቅ ከተፈለገ እንግዲህ የልጁ አባት እሱ ከተባለ እሱ ነው ማጣራት ያለበት አይደል? ሰላም ናት ወይስ እሷ ናት? እኔ ግርም ያለኝ ማለት ነው። ያኔ የአንድ ህይወት ውስጥ ገብቶ የአንድ ሰው ህይወት ውስጥ ገብቶ ማብኳት ለምን አስፈለገ? አሁን ልጅቷን ራሱ የልጁን እናት እኔ ነኝ የቀበርኳት፣ መቼም አታገኛትም፣ በህይወት አታገኛትም እያለችው ነው ማለት ነው፣ እንደሰማችሁት ቪዲዮ ላይ። አሁን የምታገባትም አረብዲቷን ምንም ጉድጓድ ቆፍረው ውስጡ በከተት ጉርጉሬ ነው ማወጣው እያለችው ማለት ነው፣ እያስፈራራችው። ዲያ እሷ ምን አገብ ቆይ እኔ ገረመኝ። ምን አስገባት እዚህ ነገር ውስጥ ስለ ሰኢድና ስለ ሱመያ መሀል? አሁን ሱመያን እንደ ተጫወትክባት ትላለህ። እስቲ ምን እውነት ለመናገር እስቲ እውነት ለመናገር ከሆነ ማለት ነው ጋይስ፣ ማን ነው ጥፋተኛ? ሰኢድ ኦኬ። መጀመሪያ ያኔ እንግዲህ እንደ ሸሪያው እሷ ክርስቲያን ከሆነች አዎ ማግባት እንደነሱ ክልክል ነው። ክርስቲያን አሁን በአንድ ነው አንድ ነው በቃ አገቡም። ሌላ ግን እዚህ ሸሪያ ፈቅዷል፣ እስከ 4 ፈቅዷል። አቅም ካለው እና ማስተዳደር ከቻለ ሁሉንም እኩል አድርግቶ በአንድ አይን ማየት ከቻለ መፍቱ ነው። ያኔ የሚከለክለው ሰው የለም እንደ ሸሪያው። እሷ ግን አሁን ምን ትላለች? እንደ ተጫወትክባት። እስቲ በምንድን ነው መጀመሪያ ሲያገባ እሱ ፈልጎ አይደለም አዩን ያገባው። ሆነ በቃ ሆነ፣ ያላ ነገር ነው፣ ቀደር ነው። ሆነ ደሞም ተለያዩ። ከተለያዩ በኋላም ሰኢድ ለምኗት ተመለሺ፣ አዩን ከሆነች ሄዳለች። ሳትሄድ በፊት ራሱ አዩ ጋር ቁጭ ብላ ፈታልሻለሁ አዩን ሲላት ነበር ለሱመያ። ስለዚህ እስቲ ምንድነው ይሄ ሰው ተንከራቷል። ከዚህ ጎንደር ከዛ ከኢትዮጵያ ወደ የመን ሲመላለስ ነበር 1 አመት ሙሉ ሲያፈላል። እውነት እንደሱ አይነት ሰው ሲጀመር አይገኝምም። ሰምቼም አላቅ አይቼም አላቅ እኔ እንደ ራሴ ማለት ነው ጋይስ። ስለዚህ ያኔ ክፉ ማውራት ያልሆነ ነገር መስራት ጥሩ አይደለም። ወይ ሰላም ራሱ ችግር አለባት። ልክ ሰኢድ እንደሚለው ሰላም ራስ በራሷ ችግር አለባት። አሁን ሱመያና ሰላም ይነጋገራሉ፣ አድራሻ ይተዋወቃሉ። ግን ሱመያን መክራት የልጆች አባት ነው ምንም ቢሆን ብላ፣ ይሄ ትልቅ ሰው ናት። እሷንም መክራ ሰኢድም መክራ ማስታረቅ ያለባት እሷ ነበረች። ደግሞ ይሄን ሁሉ እሷ ትችላለች፣ ደግሞ ማስታረቅም ትችላለች፣ አቅምም አለ። ለምን
ሁለቱም መሀል እሷ ነች አሁን እየሄደች ያለችው። እንደ በቃ ታውቃላችሁ አይደል? ሁለቱ መሀል እየሄደች እያለያየች ያራራቀችው እሷ ናት። አሁን በዚህ ሁሉ ምክንያት የደረሰው በእሷ ሰበብ ነው። ልጅቷን ሊያጣራ የመጣ ቀበረችበት። ለምን አስፈለገ? እውነቱ ታውቆ እንዲመለሱ አልፈለገችም ማለት ነው። እንደዚህ ከሆነ ለምን ሰኢድ የኔ አይደለም ብሏል። እሺ የኔ አይደለም ካለ አባቱ እሱ ራሱ ሄዶ መርምሮ ለእሷም ለተመልካቾችም ላይታወቅ ነበር ሄደው፣ ግን እሷ ቀበረቻት። መቼም አታገኛትም አለች። አሁን የምታገባትንም አለቃትም፣ የትም ብቀብራት አለቃትም፣ አወጣታለሁ፣ ጉርጋድን ብታስገባት አወጣታለሁ። ምን ማለት ነው? ሱማያን እያስታረቀች አይደለችም። የበፊቷን ቀበረቻት። አሁን የሚያገባው ጎርጉሬ ነው ማውጣ ላይ እራሷ ልታገባ ፈልጋ ነው። እቺ እኔ እኮ ግራ የገባኝ ይሄ ነው። እራሷ ፈልጋው ከሆነ እሺ ኦኬ፣ ግን ደግሞ ለምን አስፈልገ የአንድ ሰው ህይወት ውስጥ ገብቶ ማብኳት?